ሰላም እንዴት ናችሁ በያላችሁበት ሰላማችሁ በዝት ይበል የጨራ ዩቲዩብ ቻናላችን ነው ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰቡን ሼር ላይክ ማድረግ አትርሱ ዛሬ የምንመለከተው ጉዳይ የጽንስ መታፈን ድንገተኛ የሆነ በእርግዝና በምጥ እንዲሁም ደግሞ በወሊድ ወቅት በኦክሲጅን ማጠር አማካኝነት የጽንስ ሁኔታ ችግር ውስጥ የሚያስገቡ የጤና እክሎችን ምንመለከት ይሆናል ማለት ነው ብዙ ጊዜ እንግዲህ አንዲት ሴት ልትወልድ ወደ ወሊድ ክፍል በምትገባበት ጊዜ እንደዚህ አይነት ችግር ሊያጋጥም ይችላል እንዲሁም ሐኪም ቤት ሳትደርስ በፊትም ደግሞ የጽንስ ሊጨናገፍ ይችላልና ምክንያቶቹ ምንድናቸው መንስኤዎቹ ምንድነው የሚለውን በደንብ ማወቅ አስፈላጊ ነው ምክንያቱም አንዲት እናት እንደዚህ አይነት ችግር ሊያጋጥመኝ ይችላል ብላ ማሰብ ይኖርባታል እንዲሁም ደግሞ ሁልጊዜኛ መልካም ነገር ነው አይደል ለራሳችን የምንመኘው ግን እንደዚህ አይነት ችግር እንዳይመጡ ቀድሞ ያንን ነገር ማድረግ በጣም አስፈላጊ ነው የሚል እምነት አለኝ ስለዚህ ምንድናቸው መንስኤዎቹ የሚለውን ለማየት እንወዳለን ማለት ነው ያልተስተካከለ የጽንስ አቀማመጥ የማዋለጃ መሳሪያዎች በአግባቡ አለመጠቀም የእንግዴ ልጅ ያለ ጊዜ ከማህፀን ግድግዳ መልቀቅ በእርግዝና ወቅት የሚከሰት ከፍተኛ ደም ግፊት ጊዜው የረዘመ ምጥ የእትብት ላይ ችግር ከተፈጠረ የማህፀን መቀደድን የመሳሰሉት ናቸው ማለት ነው ለጽንስ መታፈን የሚያጋልጡን ሁኔታዎችን ስናይ ህይወት አልፎ የተወለደ ጽንስ ከነበረ በማህፀን ውስጥ የእድገት ውስንነት ከነበረ ማህፀን ውስጥ ከአንድ በላይ ጽንስ ካለ እናትየዋ ለሾተ ላይ ተጋላጭ ከሆነች የእናትየዋ የሰውነት ክብደት ሲጋራ ማጨስ የስኳር በሽታ ተከታታይ ከወሊድ በፊት ደም መፍሰስ ተከስቶ ከነበረ እድሜ ከ35 በላይ የመጀመሪያ እርግዝና ከሆነ እነዚህ የጽንስ መታፈን የሚያጋልጡን ሁኔታዎች እንግዲህ እነዚህን ይመስላሉ ማለት ነው ስለዚህ እነዚህን ነገሮች በደንብ ራስን ማየት ቼክ ማድረግ በጣም አስፈላጊ ነገር ነው የስኳር ህመም ካለ በደንብ ቼክ ማድረግ ጥሩ ነው የደም ግፊትም ካለብን በደንብ ማየት ጥሩ ነው እነዚህን ነገሮች እንግዲህ በደንብ እንድታዩት ስለፈለኩት ነው ዛሬ ይሄንን ላነሳላችሁ የወደድኩትኝ ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰቡን ሼር ላይክ ማድረግ አትርሱ ሐሳብ አስተያየቶቻችሁን ደግሞ አጋሩልን የእናንተንም ተሞክሮ ደግሞ ብታጋሩ መልካም ነው ብዬ አስባለሁ ስለዚህ ብታጋሩ በጣም ነው ደስ የሚለን ሰላማችሁ በያላችሁበት ብዝት ይበል መልካም የጤንነት ጊዜ እንዲሆንላችሁ ተመኘው